Hello everyone, this is Syncode. ዛሬ ማብራት ጠፍቷል። ዌል ቀጥታ ወደ ሌሰናችን እንገባለን። የባለፈው ቪዲዮ ላይ አንድ ኩዊዝ ሰርተን ወደ እንትን እንገባለን ነበር ያልኳችሁ። ስለዚህ የዛሬ ኩዊዛችን ይሄ ነው፣ ስክሪን ላይ የምታዩት ነው የሚሆነው። ትክክለኛ ባለፈው ለታ ስለ አርትሜቲክ ኦፕሬሽን ተብለናል፣ ስለ አዲሽን፣ ሞጁሎ፣ ኤክስፖኔንሺዬሽን፣ ኢንቲጀር ዲቪዥን ሁሉንም ተምረናል። እንዴት አድርገን መለየት እንደምንችልም በኤግዛምፕል አድርጌ አሳየቻችኋለሁ። ሶ ከነዚህ ኦፕሽኖች ውስጥ የትኛው ነው ትክክለኛውን ፎርማት የያዘው which is ፔጅም ላይ ፕሪንት ስንለው የትኛው ነው ትክክለኛ ፎርማቱን የያዘው በትክክለኛ የሚወጣል ማለት ነው። እነዚህን ጥያቄዎች ከኤ እስከ ዲ ያሉትን ፎርማቱን በትክክል የያዘው ሁለትም ሊሆን ይችላል፣ አንድም ሊሆን ይችላል፣ ከዛም በላይም ሊሆን ይችላል። ስለዚህ መልሱን ኮሜንት ላይ አስቀምጡልኝ። እሺ ዛሬ ደግሞ ስለ ቫሪያብልስ እና ስለ አሳይመንት ኦፕሬተሮች ነው የምናየው። ሶ እዚህ ጋር ኦልሬዲ ጽፌ አስቀምጬዋለሁኝ። እናንተም ከዚህ እያያችሁ መጻፍ ትችላላችሁ፣ የፈለጋችሁትን መጻፍ ትችላላችሁ። ሶ ቫሪያብልስ ከዚህ በኋላ ፓይተን ላይ በጣም ብዙ የምናየው ነገር ነው። ሶ እዚህ ጋር እንደምታዩት my underscore height is equal to 21 ይላል። ቫሪያብል የምንለው እዚህ ጋር my height የምትለዋ ናት which is ማትስ ላይ like x is equal to 2 እንደምንለው ማለት ነው። ነገር ግን ከማትስ ለየት የሚያደርገው ነገር የሁለት የኤክስ ቫልዩ አይደላችሁ ኦር ሁለት የኤክስን ቫልዩ አትይዝም። ስለዚህ ኤክስ ለሁለት ስም ነው ልክ እንደ ማቴማቲክስ አይደለም። ቫሪያብሉ ኤክስ ቢሆንም ልክ እንደ ማቴማቲክስ የሁለት እንትን ኦር የኤክስ ዋጋ ኦር የኤክስ ቫልዩ ሁለት ነው አንልም። ሶ ቫሪያብሎች የምንላቸው የምንሰጣቸው ለሆነ ነገር የምንሰጠው ኔም ነው። ልክ እዚህ ጋር እንደምታዩት my height my weight እያልኩ እዚህ ጋር ሰጥቻለሁ። ይሄ ቫሪያብል እንለዋለን ማለት ነው። አጻጻፍ ደግሞ ሌላው አጻጻፍ ደግሞ ለምሳሌ x 2 ነው፣ y 3 ነው፣ z ደግሞ 4 ነው እንበል። ልክ ይሄ ማለት my height 2 ነው፣ my weight 3 ነው ምናምን እንደማለት ነው። ቢካዝ ስም ናቸው ብያቸዋለሁ። በቀኝ በኩል ያለው በግራ በኩል ያሉት ስሞች ናቸው። ይሄ ከምን ጋር ኢኩቫለንት ነው? x y z is equals to 2 3 and 4 እነዚህ ከዚህኛው ጋር ኢኩቫለንት ናቸው፣ እኩል ናቸው ማለት ነው። እንዴት ነው እኩል የሚሆኑት? 2 አሳይን የተደረገው ስቲል እዚህ ጋር ለኤክስ ነው፣ 3 አሳይን የተደረገው ለዋይ ነው፣ 4 አሳይን የተደረገው ለዜድ ነው። ስለዚህ እነዚህና ወደ ጎን ያሉት እንዲህ ሆሪዞንታል እና ቨርቲካል ያሉት እኩል ናቸው ማለት ነው። ይሄ ማለት ይሄ እንዲቀለም ብዬ ነው ኤክስ ዋይ አድርጌ የሰጧችሁ እንጂ ይሄ ማለት ላይ የጻፍኩት ላይ my height then my weight እዚህ ጋር hopefully ያመጣልናል እዚህ ጋር እንትን እያለ then is equals to 21 okay sorry 21 እና 15 ይሄ ማለት ነው which is እንደዚህና እንደዚህ መሆኑ ምንም ነገሮችን አይቀይርም። ኢኩቫለንት ናቸው፣ እኩል ናቸው። ነገር ግን ከላይ ያለው አብዛኛውን ጊዜ እንደዚህ አይነቶቹ እንደነዚህ ኤክስ ዋይ ዜድ የሚሉት ባንጠቀማቸው ጥሩ ነው። ምክንያቱም ሞር ዲስክሪፕቲቭ አይደሉም፣ ስለምን እንደሚገልጹ አይታወቅም። ስለዚህ ሞር ዲስክሪፕቲቭ የሆኑትን which is እንደነዚህ ዲስክራይብ እያደረግን ብንጽፍ የተመረጠ ነው፣ የተሻለ ነው ማለት ነው። ስለዚህ ቫሪያብል የሚባሉት እነማን ናቸው? በግራ በኩል ያሉት ለነማሳይን የተደረጉ፣ በቀኝ ላሉት የተመደቡ ማለት ነው። እንዴት ነው ቫሪያብሎችን መጻፍ የምንችለው ወይም በምን እናውቃቸዋለን
ካላችሁ ቫሪያብሎች እናንተ የምትሰጧቸው ስሞች ናቸው። ነገር ግን ቫሪያብሎች ሲጻፉ የራሳቸው የሆነ ህግ አላቸው። ለምሳሌ በኖርማል ሌተር ብቻ ነው መጻፍ የምትችሉት ወይም በኦርዲነሪ ሌተር ብቻ። ይሄ ከላይ እንዲህ ምናምን ያላቸው ሌተሮች አይቻሉም በትክክለኛ ሌተሮች። ሲቀጥል ደግሞ አፐር ኬዝ ሳይሆን ስሞል ኬዝ ነው መሆን ያለባቸው ሌተሮች። ትናንሽ ምንድነው ይሄ ብቻ ሎወር ኬዝ ነው መሆን ያለባቸው እና ስፔስ መኖር የለበትም። የምንጠቀመው ትክክለኛ ኦርዲነሪ የሆነ ነምበር ሎወር ኬዝ ከዛ ደግሞ አንደርስኮር ነው። እሱን ደግሞ የሚሆነው አንደርስኮር የምንጠቀመው ለምንድነው? ሁለት ቃል ሲሆን ልክ እንደዚህ አሁን ማይ ሃይት ማለት ከፈለግን ማይ እና ሃይት የተለያየ ነው። ስለዚህ እሱን ለመለየት በአንደርስኮር ነው የምንጠቀመው። ሲቀጥል ደግሞ ስፔስ መኖር የለበትም መሃል ላይ እንደነገርኳችሁ ማይ አንደርስኮር አድርገን ስፔስ ወይም ከአንደርስኮሩ በፊት ስፔስ ማድረግ የለብንም። ሲቀጥል ደግሞ መጀመሪያ ሲጀምር የሚጀምረው ወይ በአንደርስኮር ነው ወይ ደግሞ በትክክለኛ ፊደል ነው። ይሄ ማለት እዚህ ጋር ስንጀምር በኤም ቦታ እዚህ ጋር ስንጀምር በኤም ቦታ ወይ በአንደርስኮር ነው የምንጀምረው ወይ ደግሞ በትክክለኛ ሌተር ነው የምንጀምረው ማለት ነው። በሌላ ነገር መጀመር አይቻልም። እሺ ሌላ ደግሞ ወርዶችን ስንጽፍ እዚህ ጋር የምንጠቀመው ስሞል ሌተር እና ወርዶችን ከወርዶችን ለመለየት ስሞል ሌተር እና ምንድነው አንደርስኮር ነው። ይሄ ስኔክ ኬዝ ይባላል because ለመለየት አንደርስኮር ምናምን ስለምንጠቀም። ለምሳሌ እዚህ ጋር ሳሳያችሁ ምን እንውሰድ point of view እንደዚህ ማለት ነው። ስለዚህ ወርድን ከወርድ ለመለየት የምንጠቀመው አንደርስኮር ነው። ሲቀጥል ደግሞ ፊደሎቹ ሎወር ኬዝ መሆን አለባቸው። ይሄ ምን ይባላል? ስኔክ ኬዝ ይባላል ማለት ነው። ባይዘው ይሄንን የምንማረው አነስ ያሉትን የምንማረው መጀመሪያ ቤዝ ማግኘት ስላለብን ነው። ስለዚህ ማለቴ የሆነ ቀጥታ ወደ ሆነ ነገር ስንገባ ኮንፊውዝ እንዳንሆን መጀመሪያ ቤዙን እንያዝና ከዛ በኋላ ዲፕ ወደ ሆነ ነገር ደግሞ እንገባለን ማለት ነው። እቺ ኢኳልስ ቱ ደግሞ አሳይን የምናደርጋት ናት which is አሳይን ኦፕሬተር ነው የምትባለው እና point of view ለሚለው አንድ ቁጥር ለማን አሳይን ታደርጋለች? ለፖይንት ኦፍ ቪው። ማን አሳይን ያደርጋት? እቺ ነው ኢኳልስ ቱ የምትለው። ስለዚህ አሳይን ማድረጊያ ናት እቺ ኢኳልስ ቱ የምትለው ማለት እቺ ኢኳልስ ቱ ምልክቷ ማለት ነው። ለዛሬው ይሄ ነው ፖይንታችን። ላይክ፣ ሰብስክራይብ፣ ሼር አድርጉ። ባይ